መገለልሽን መገፋትሽን አይቻለሁ አለ። እንባሽን አብሳለሁ አለኝ። ጩኸትሽንም እመልሳለሁ አለኝ። እሱ ብቻ አይደለም፣ ከራስሽ አልፈሽ ለብዙዎች የምትተርፊበት ጌታ በር ሲከፍታ ያለው፣ እስራትሽን ሲፈታ ያለው፣ ቀንበርሽን ሲሰብር አያለሁ፣ አዋጅን ሲገለብጥ አያለሁ። ሃሌሉያ። ኤደን ተብላ የምትጠራ ሴት ታውቂያለሽ? የት ነው ያለችው? ጎረቤትሽ። ከሷ ሴት ጀርባ ወደ አንቺ የሚወረወረውን እባብ ወግቸዋል። አሜን። ከፕሮሰስ ጋር የተገናኘ ጉዳይ ያለበት ማን ነው? የውጭ ነይ ወደዚህ። ሰላም ማነች? ሰላም እህትሽ ነች። አዙፓ ካታራባ ሴላ። ክብር ለኢየሱስ ይሁንለት። እኔ የሰላም ነገር ሲወጣ ነው ያየሁት። አሜን አሜን። ወይ ቅርታ ይዛለሽ። ሰላም ፕሮሰስ ላይ ናት። ዋው ዋው ዋው። ደህና ነሽ? ዛሬ ቀኔ ነው በይ እስኪ። ዛሬ ቀኔ ነው። ድገሜ ዛሬ ቀኔ ነው። ድገሜ። ትዕግስት የምትባል ሴት ማን ነች? እህታችሁ ነች። ኦራ ባካታ ላባስ ልግባ ቤታቸው ዛሬ ሃሌሉያ። ኤዳ ሻኩፍራ ዲላ ባሶክሮ ቦታ ላባያ። የሞት አዋጅ ዛሬ ይገለበጣል። አሜን። የሐዘን አዋጅ ዛሬ ይገለበጣል። አሜን። የለቅሶ አዋጅ ዛሬ ይገለበጣል። አሜን። የመከራ ጽዋ ዛሬ ይደፋል። አሜን። ይደፋል። አሜን። በኢየሱስ ስም አሜን። አቤት ነገሯን ይዞ ነው ማየው ጠላት። አቤት ከእግዚአብሔርን እያማረረች ነው ማየው። ለምን ጌታው እያለች ነው። አቤት ብዙ ነገሮቿን ጠላት እንዲወጥሮ ይዞታል። ዛሬ ግን ተለቀቀ። አሜን አሜን። ታኖ አሜን። ሰውነትሽ ላይ የሚወረወረውን ቀስት እያየሁት ነው። እውነት ነው። የሚያቃጥልሽ ነው። አቤት ልብልብ የሚያደርግሽ ይቆሳስላል። አንድ ይበል እንትን ይሻል። በቃ ልክ ነው። የታወጀውን አዋጅ እያየሁት ነው። ነይ ወደዚህ ልጸልይልሽ። እሱ ብቻ በማጸንሽ ላይ የተወረወረውን አዋጅ ጭምር ነው ዛሬ የሚገለብጠው። ኦቫታር ዳኒ ማሳካታላ ዛሬ ይገለበጣል። ከዚህ ቤት ሳትወጡ ይገለበጣል።